ኦኬ ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ ስለ ቢዝነስ ነው የምናወራው እና ቢዝነስ ስትጀምሩ መስራት የሌለባችሁ ስህተቶችን እናያለን። ከዛ በፊት ግን ይሄን ቻናል ሼር፣ ሰብስክራይብ፣ ላይክ በማድረግ ይጀምሩት። እንግዲህ ቢዝነስ ስትጀምሩ መጀመሪያ መስራት የሌለባችሁ ስህተት ምንድነው? ሙሉ ብራችሁን አንድ ነገር ላይ ኢንቨስት ማድረግ የለባችሁ። ምክንያቱም ሙሉ ብር አንድ ነገር ላይ ኢንቨስት ሆነ ማለት ያ ነገር በድንገት ቢከስር ሉዝ ብታደርጉ ሙሉ ብራችሁን ታጡታላችሁ ማለት ነው። ስለዚህ ሙሉ ብር አንድ ቢዝነስ ላይ ኢንቨስት አይደረግም ማለት ነው። እና ደግሞ ስትጀምሩ ቢዝነሱን ሁለተኛ ነገር ስትጀምሩ ቢዝነሱን ቀስ በቀስ ነው መጀመር ያለባችሁ። ከትንሽ ወደ ትልቅ ቀስ በቀስ ነው እንጂ ባንዴ ብዙ ብር ኢንቨስት ተደርጎ አንድ ቢዝነስ አይጀመርም። እንደገና ደግሞ ምንድነው ማድረግ ያለባችሁ? ሶስተኛ ነገር ደግሞ ማድረግ ያለባችሁ ቢዝነስ ውስጥ እየሰራችሁ ጊቭ አፕ የምታደርጉ ከሆነ በመሃል ሉዝ ነው እያደረጋችሁ የምትመጡት እና ጊቭ አፕ ማድረግ የለባችሁም። ከቆማችሁ በቃ ጊቭ አፕ ካደረጋችሁ you are going back እና ጊቭ አፕ ማድረግ የለባችሁም። እንትን ነው ማድረግ ያለባችሁ። በቃ አሁን ሰራችሁ አተረፋችሁ አይደለ? ከዛ በኋላ ቀጣይ ምን ልስራ? አሁንም ከጨረሳችሁ በኋላ ይሄን ቢዝነስ ቀጣይ ምንድነው የምሰራው? ቀጣይና መቆም የለበትም። ጊቭ አፕ ካደረጋችሁ በቃ ካቆማችሁ መጥፎ ነውና ማቆም የለባችሁም። ኦኬ እና የሆነ ነገር ለመስራት የሆነ ቢዝነስ ለመስራት አትፍሩ፣ ሞክሩ እና ግን ያንን ነገር ከመስራታችሁ በፊት ግን አሁን መስራት የምትፈልጉበትን ፊልድ የሆነ ሰው እየሰራው ነው። ስለዚህ እዛ ጋር ገብታችሁ ተቀጥራችሁ ብትሰሩ ሞር ደግሞ ለእናንተ አሪፍ ነው። እዛ ቢዝነስ ውስጥ ገብታችሁ በሰራችሁ ቁጥር ለምሳሌ እናንተ መስራት የምትፈልጉት አንድ ቡቲክ መክፈት ሊሆን ይችላል። ስለዚህ ያንን ቡቲክ ከፍቶ የሚሰራ ሰውዬ ጋር ሄዳችሁ ነፃ አገልግሎት መስጠት፣ ከየት እንደሚመጣ፣ እንዴት ነው አሰራሩ፣ ደንበኛ የያዙ ሁሉን ነገር በደንብ እናንተ ተቀጥራችሁ በቃ ዲግሪያችሁን ማስተራችሁን ብትሰሩ ያን ነገር ራሳችሁ ስትከፍቱት አይከብዳችሁም እና ብዙ አትሳሳቱም፣ ብዙ ሪስክ አትወስዱም፣ ብዙ ነገር አትከስሩና በጣም ትማራላችሁና እንደዛ ብታደርጉ ለእናንተ በጣም ሞር አሪፍ ነው። ቲፕ ልጨምርላችሁ ብዬ ነው እና ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ቪዲዮ ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቴንክ ዩ ቬሪ ማች